ሰላም እንደምን አላችሁ። ዛሬ እናንተን ወደ ኃያል ሰውነት ስለሚቀይሯችሁ 5 እጅግ ወሳኝ ነጥቦች እናወራለን። አብራችሁን ቆዩ። የመጀመሪያው ቁጥጥርና ምርጫ ነው። በህይወት ውስጥ ዋናው ተግባር የትኞቹ ነገሮች በእናንተ ቁጥጥር ስር መሆናቸውንና የትኞቹ ነገሮች ደግሞ ከእናንተ ቁጥጥር ውጭ መሆናቸውን በግልጽ ማወቅና መለየት ነው። ታዲያ መልካምና ክፉን የት ነው የምትፈልጉት? ከእናንተ ቁጥጥር ውጭ በሆኑ ነገሮች ውስጥ ሳይሆን በውስጣችሁ ባሉት ምርጫዎቻችሁ ውስጥ ነው። በስቶይክ ፍልስፍና አንድና እጅግ በጣም ወሳኝ የሆነ እሳቤ አለ። እርሱም መለወጥ የምንችላቸውን ነገሮችና መለወጥ የማንችላቸውን ነገሮች መለየት ነው። በእኛ ተግባር ሊለወጥ የሚችለው ምንድን ነው? እኛስ ልንለውጠው የማንችለው ምንድን ነው? ይህንን መለየት የቻለ ሰው የህይወቱን ባቡር መሪ መጨበጥ የቻለ ነው። ስለሆነም ይህን የመንፈስ እርጋታ ጸሎት ጸልዩ። አምላክ ሆይ መቀየር የማልችላቸውን ነገሮች መቀበልን፣ መቀየር የምችላቸውን ነገሮች ለመቀየር ጽናቱን ስጠኝ። መቀየር የምችለውንና የማልችለውን የምለይበትን ጥበብ አትንፈገኝ። 2 የማይረቡ ወይም የማይጠቅሙ ነገሮችን ከህይወታችሁ ቆርጣችሁ አስወግዱ። ምን እያጣ እንደሆነ እንኳን ሳታውቅ ህይወትን ያባከኑብህ ምን ያህል ሰዎች አሉ? በከንቱ ሐዘን፣ በሞኝነት ደስታ፣ በስግብግብ ምኞትና በማህበራዊ መዝናኛዎች ምን ያህል ጊዜ ህይወትን አባከንክ? ለራስህ የቀረ ጥቂት ጊዜ ብቻ ነው። ያም ከጊዜ በፊት እየሞትክ እንደሆነ መገንዘብ ነው። በህይወት ውስጥ ካሉ ከባድ ነገሮች ውስጥ አንዱ አይሆንም ማለት ነው። ለግብዣዎች፣ ለጥያቄዎች፣ ለግዴታዎችና ሁሉም ሰው ለሚያደርጋቸው ተለምዷዊ ነገሮች እምቢ ማለትን በፍጹም መልመድ አለብህ። እነዚያን ለማትፈልጋቸው ነገሮች እሺ በማለት ያጠፋቸውን ጊዜያቶች እንዴት ልመልሳቸው እችላለሁ ብለህ አስበህ ታውቃለህ? ያልተጨናነቀና በስራ የማትወጠርባቸው ጊዜያት ማሳለፍ ትፈልጋለህ? መልስህ አዎ ከሆነ እምቢ አልችልም ማለትን መማር ጀምር። አይ አልፈልግም፣ አመሰግናለሁ፣ አሁን ይህን ላደርግልህ አልችልም፣ በፍጹም ይህን ማድረግ አልችልም ማለትን ልመድ። ምናልባትም አሉታዊ መልስ ሰዎችን ቅር ሊያሰኝ አሊያም ሰዎችን ካንተ ሊያርቅ ይችላል። እምቢ ማለት በእጅጉ ሊከብድ ይችላል። ሆኖም ለህይወት አስፈላጊ ነገሮችን እሺ ማለት የምትጀምረው በህይወት ውስጥ ያሉና የማይጠቅሙ ነገሮችን እምቢ ማለት ስትችል እንደሆነ አስታውስ። ከዚያ እሺ ያልካቸው ነገሮች እንደ ፈቃድ እንድትኖርና ህይወትን እንድታጣጥም ያደርጉሃል። 3ቱ ወሳኝ ህጎች። ሀ በወቅቱ የመወሰን እርግጠኛነት፣ ለ በወቅቱ እርምጃ መውሰድ፣ ሐመሮሃ በወቅቱ ለሚያጋጥም ነገር ሁሉ የአመስጋኝነት አመለካከትን ማዳበር። ውጤቱ ምንም ይሁን መወሰንን የመሰለ ችሎታ የትም አይገኝም። በቁርጠኝነት መወሰን አለመቻል ምክንያት የብዙ ሰዎች ህይወት እንዲሁ ተንዘላዝሎ ቀርቷል። ስትወስኑ እርምጃ ትወስዳላችሁ። ለየትኛውም የህይወታችሁ ተግባር ራሳችሁ ኃላፊነት ለመውሰድ ፍጹም አትፈሩም። በህይወት ውስጥ መወሰን መቻል ማለት ከሌላው ሰው መለየት ማለት ነው። 4 አእምሯችሁ የታሰረበትን ገመድ በጥሱ። ይህንን ስታደርጉ በእናንተ ውስጥ ለስጋዊ ስሜት ከሚዳርጓችሁና እንደ አሻንጉሊት ከሚጎትቷችሁ ኃይሎች የበለጠ ኃይለኛና መለኮታዊ የሆነ ነገር እንዳላችሁ ትረዳላችሁ።
አሁን አእምሯችሁን የያዙት ምን አይነት ሀሳቦች ናቸው? ፍርሃት፣ ጥርጣሬ፣ ምኞት ወይም እንደዚህ ያሉ ነገሮች ናቸው። ያንተን ኪስ ለማራቆት ወይም ሀሳብን ለመስረቅ ስለሚፎካከሩ ነገሮች አስብ። የምግብ ሳይንስ ኢንጂነሮች ያንተ ምላስ የሚወደውን ጣዕም ለማምጣት ይጥራሉ። እነ ፌስቡክ፣ ጉግል፣ አፕል፣ ሳምሱንግ ወዘተ ያንተን ምርጫዎች ለማወቅ ይጥራሉ። የተለያዩ የሚዲያ ተቋማትም የህዝብ ቁጣን የሚቀሰቅስ ወሬ ፍለጋ ይኳትናሉ። ወሬ እንኳ ቢጠፋ በራሳቸው ይፈበርካሉ። እነዚህ በእኛ ላይ ከሚፈጠሩ ፈተናዎችና ኃይሎች መካከል ጥቂቶቹ ብቻ ሲሆኑ ትኩረታችንን የሚከፋፍሉና በጣም አስፈላጊ በሆኑት ነገሮቻችን ላይ እንድንርቅ የሚያደርጉ ናቸው። እያንዳንዱ የሰው ልጅ ከጊዜ ወደ ጊዜ እየጠነከሩና ለመቋቋም አስቸጋሪ እየሆኑ በሚሄዱት በእነዚህ ውስጣዊና ውጫዊ ኃይሎች ይጎተታል። ፍልስፍና ምን ላይ ማተኮር እንዳለብን የሚያሳውቀን፣ በፍለጋችን ላይ የሚያበረታን ወዳጃችን ነው። ታዋቂው ደራሲ ቪክቶር ፍራንክሊን ዘ ዊል ቱ ሚኒንግ መጽሐፉ ላይ ሰው በፍላጎቶቹ ይገፋል፣ ሆኖም በእሴቶቹ ወደ ቀልቡ ይመለሳል በማለት ጽፏል። እንደ አሻንጉሊት እንዳንሆን የሚከላከሉልንም እነዚህ ሴቶችና ውስጣዊ ግንዛቤዎች ናቸው። እርግጥ ነው ይህንን ለማድረግ በትኩረት መከታተል፣ ጥረትና ግንዛቤ ይጠይቃል። ታዲያ በሰንሰለት ታስሮ እንደሚንገላወድ ሞኝ ከመሆን አይሻልምን? አምስት የጭንቀትን ምንጭ ፈልግና አገኘው። እኔ የተጨነቀ ሰው ስመለከት ምን ፈልጎ ይሆን በማለት ራስን እጠይቃለሁ። አንድ ሰው ከራሱ ቁጥጥር ውጭ የሆነ ነገር እየፈለገ ካልሆነ በስተቀር ለምን በጭንቀት ይዋጣል እላለሁ። ስለ ልጆቹ የሚጨነቅ አባት ልጆቼ ምን ይፈልጋሉ? ለእነሱስ መፍጠር ያለብኝ ዓለም ምን አይነት ነው? በማለት ስለ ልጆቹ ያስባል። ስለ ጉዞ ከመጠን በላይ የተጨነቀ ተጓዥም ምናልባት በሰዓቱ የምፈልገው ቦታ አልደርስ ሲሆን ብሎ ያስባል። የተጨነቀ የቢዝነስ ሰው ይህ ስራ ገንዘቤን ይመልስልኝ ይሆን? እከስር ይሆን? ብሎ ያስባል። እነዚህ ሁሉ ሁኔታዎች ተመሳሳይ ነገር የሚያሳዩ ናቸው። ፈላስፋው ኤፒክቴተስ ጭንቀት ከኛ ቁጥጥር ውጭ የሆኑ ነገሮችን ከመፈለግ የሚነሳ መሆኑን ይነግረናል። እንደ መጣደፍ፣ በስጋት መጠበቅ፣ መረበሽ ያሉ ስሜቶች፣ ህመሞችና የጭንቀት ቅጽበታት የሚከሰቱት ነገራችን እንደማይሳካልን ማሰብ ስንጀምር ነው። ከመጠን በላይ ስንጨነቅ የአእምሮ ሰላማችንን ለመስዋዕትነት አቅርበንለት የምናመልከው ጣዖት ያለ ይመስል ሰዓት ላይ ማፍጠጥ፣ የሰዓቱን መጠቆሚያዎች እንቅስቃሴ መከታተል እንጀምራለን። ጭንቀትና ስሜትን መቆጣጠር አለመቻል የኃያልነት ደንቀራዎች ናቸውና በጊዜ አስወግዳቸው። የጭንቀታችሁ ምንጭ ምንድን ነው? ስለምንስ ትጨነቃላችሁ? በእውነት በእናንተ መጨነቅ የሚፈታ ችግር ይኖር ይሆን? አእምሯችሁ የነቃ ሰዎች እንደሚገነዘቡት ሰዎች የሚጨነቁት ከነሱ አቅምና ቁጥጥር በላይ የሆነ ነገር ለማድረግ ሲፈልጉ ብቻ ነው። ይህ ደግሞ በትክክልም ለአእምሮ ጭንቀት ያጋልጣል። ይህንን ከማድረግ ይልቅ ለምን በዙሪያችን ስላሉ ነገሮች አናተኩርም? በህይወታችን ላይ
በአካባቢያችን ላይ በእጃችን ላይ ስላሉ ጉዳዮች ለምን ጊዜያችንን አናጠፋም? በእርግጠኝነት መናገር እንደሚቻለው ሰዎች ራሳቸውን መቆጣጠር ቢችሉ የጭንቀታቸውን መንስኤ 80% ደረሱበት ማለት ነው። ውድ ተመልካቾቻችን የዛሬው ቪዲዮ በዚህ ላይ ያበቃል። የቪዲዮ ሀሳብ ከተመቻችሁ ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ ፍቅር እንጠይቃችኋለን። በተጨማሪም የዚህ ቪዲዮ ሀሳብ ለአንድ ለምታውቁ ሰው ሊጠቅም ይችላልና ሼር ከማድረግ ወደ ኋላ አትበሉ። መልካም ጊዜ ይሆንላችሁ። ቻው።